ሰላም ጤና ይስጥልኝ ውድ የባሶ ሚዲያ የዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። የዕለቱን ዜናዎች ይዤ ቀርቤያለሁ። እስከ ዜናዎቹ ፍጻሜ ድረስ አብራችሁን ቆዩ። በቪየትናም የጎርፍ መጥለቅለቅ 41 ሰዎች ሞቱ። በቪየትናም በደረሰ የጎርፍ መጥለቅለቅ ቢያንስ 41 ሰዎች ሲሞቱ እስካሁን ድረስ የ9 ሰዎች ጠፍተው ፍለጋ ቀጥሏል። ይህ የጎርፍ መጥለቅለቅ ከ52,000 በላይ ቤቶችን ሲያሰጥም ግማሽ ሚሊዮን የሚሆኑ ቤተሰቦችና የንግድ ተቋማትን ከአገልግሎት ውጭ አድርጓቸዋል። በ10 ሺዎች የሚቆጠሩ ነዋሪዎችም አካባቢያቸውን ለቀው ተሰደዋል። በአንዳንድ አካባቢዎች የዝናቡ መጠን ባለፉት 3 ቀናት ውስጥ 1.5 ሜትር አልፏል። በእያንዳንዱ ቦታዎች ደግሞ የ1993ቱን ከተከሰተው ከፍተኛ መጠን የነበረውን 5.2 ሜትር እንኳን ሳይበልጥ አይቀርም ነው የተባለው። በቅርብ ወራት ውስጥ ቪየትናም ከአስከፊ የአየር ሁኔታ ክፉኛ ተመታለች። ካልማጊ እና ቡዋሌ የተባሉ ሁለት አውሎ ነፋሶች ከጥቂት ሳምንታት ልዩነት ውስጥ አስከፊ ሞትና ውድመት አስከትለው ነበር። እንደ ሀገሪቱ መንግስት መረጃ በዚህ የፈረንጆቹ ዓመት ከጥር እስከ ጥቅምት ባለው ጊዜ ውስጥ በቪየትናም ከተከሰቱ የተፈጥሮ አደጋዎች የደረሰው ጉዳት መጠን $2 ቢሊዮን ይገመታል። በመሬት መንሸራተት ምክንያት ዋና መንገዶችና አውራ ጎዳናዎች ከተበላሹ በኋላ በጎርፍ የተጠቃው ግዛት የአስቸኳይ ጊዜ አዋጅ አውጇል። በአካባቢው ያለው ዝናባማ የአየር ሁኔታ እስካሁን ድረስ እንደሚቀጥል የሚጠበቅ ሲሆን ሰዎቹ ከአደጋ ለማሸሽ ወታደራዊ ኃይሎችና የፖሊስ አባላት የአደጋ ጊዜ መጠለያዎችን ለማዘጋጀት ተሰማርተዋል ተብሏል። ዘገባውን ያገኘነው ከቢቢሲ ነው። ዶክተር አንዱዓለም ዳኘን የግድያ ወንጀል የፈጸመው ተከሳሽ በ25 ዓመት ጽኑ እስራት ተቀጣ። የባህር ዳርና አካባቢው ከፍተኛ ጽህፈት ቤት የጥበበ ጊዮን ስፔሻላይዝድ ሆስፒታል ሐኪም በነበሩት ዶክተር አንዱዓለም ዳኘ ላይ የግድያ ወንጀል በፈጸመው ተከሳሽ ላይ የ25 ዓመት ጽኑ እስራት ወስኗል። ፍርድ ቤቱ ዛሬ በዋለው ችሎት በዶክተር አንዱዓለም ዳኘ የግድያ ጉዳይ ላይ የቀረበው መረጃና ማስረጃ መሰረት አድርጎ ውሳኔ ያሳልፋል። በዶክተሩ ላይ ግድያ የፈጸመው ጥር 24 ቀን 2017 ዓ.ም ምሽት ላይ ባህር ዳር ከተማ የግል መኪናቸውን በሚያሽከረክሩበት ወቅት ጠብቆና ተዘጋጅቶ በጥይት ተኩሶ መግደሉን ፍርድ ቤቱ በቀረበ ማስረጃ አረጋግጧል። በዚህ ሁለት ምሽት ላይ በተመሳሳይ በሌላ የሕክምና ዶክተር ላይ ጥይት በመተኮስ የመኪናውን አካል በመምታት የግድያ ወንጀል ሙከራ ስለመደረጉን ፍርድ ቤቱ አመልክቷል። የግድያ ወንጀሉ ከተፈጸመ ጊዜ ጀምሮ መረጃና ማስረጃዎችን በማሰባሰብ የተጠናከረ የምርመራ ቡድን ተቋቁሞ ስራ ተጠናቆ ለፍርድ ቤቱ ቀርቧል። በዚህ የምርመራ ሂደት ከክልሉ ፖሊስ ዋና መምሪያና ከከተማ አስተዳደሩ የምርመራ ቡድን ተዋቅሮ መረጃና ማስረጃዎችን በማሰባሰብ የወንጀሉ አፈጻጸምና ፈጻሚውን ማወቅ እንደተቻለ መጠቀሱን ኢዜአ ነው የዘገበው። ከዱባይ ኤር ሾው የህንድ አየር ኃይል ተዋጊ ጀት ተከሰከሰ። ዱባይ ዛሬ አርብ ህዳር 12 2018 በዱባይ እየተካሄደ ባለው ዓለም አቀፍ የዱባይ ኤር ሾው ማሳያ ወቅት የህንድ አየር ኃይል ኢንዲያን ኤር ፎርስ IAF ንብረት የሆነና በሀገር ውስጥ የተሰራው ሃልቲጃብስ ማርክ 1 የተሰኘው ተዋጊ ጀት ፋይተር ጀት መከስከሱ ተዘግቧል። አሳዛኝ የእርዳታ ጥሪ ሻሸመኔና ነገሌ አርሲ ቤተሰብ ያላችሁ እባካችሁ ተባበሩን ይላሉ። አዲስ አበባ መንገድ ላይ ወድቃ በጎ አድራጊ ሰዎች ተረድተው ለሕክምና ወደ ጳውሎስ ሆስፒታል ገብታ ስትታከም የነበረችው ወጣት ቲክቶከር ቤተልሔም አቢ ህይወቷ አልፏል። አስከሬኗ በአስቸኳይ ቤተሰቦቿ እንዲረከቡ እየተጠየቀ ይገኛል። የሟች መረጃ ስም ቤተልሔም አቢ፣ የትውልድ ቦታ ሻሸመኔ፣ የአባት ስም አቢ። እሷ የተናገረችው የቤተሰብ አድራሻ ሻሸመኔ አዋሾ ቀበሌ 01 ሐምዛ መስጂድ ጀርባ፣ ሌላ አድራሻ ነገሌ አርሲ። በጎ አድራጊዎቹ እንዳሉት ቤተልሔም ሻሸመኔ ሐምዛ መስጊድ ሰፈር አካባቢ የምትኖር መሆኗን ገልጻለች። የአባቷ ስም አቢ የሚባል ሲሆን የምታውቁ ካላችሁ ወይም ከላይ የተጠቀሱትን አድራሻዎች በቅርብ የምትኖሩ ሁሉ እባክዎ ይህን መረጃ ለቤተሰቡ እንዲደርስ እርዱን። በአስቸኳይ ሆስፒታሉን ለማግኘት በማሄ ስልክ ቁጥር ደውለው ያነጋግሩ። ስልክ ቁጥሩም 0986 58 06 69 ደግሞአለሁ 0986 58 06 69። ለፈጠራዬ ብላችሁ እባካችሁ በተለይም በሻሸመኔና ነገሌ አርሲ ከተሞች የምትኖሩ ወገኖቻችን መረጃውን ለቤተሰብ እንዲደርስ የበኩላችሁን ተወጡ ይላል። ዜናዎቹ እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ አመሰግናለሁ። ለቻናሉ አዲስ ከሆናችሁ